ሌላኛው የማህበራዊ ሚዲያ እያመጣብን ያለ ጉዳት አይሶሌሽን ወይም ደግሞ ብቸኝነት የሚባለው ነው። ብቸኝነት አንዱ ጉዳት ነው። ጃኮብ አሜዴ የሚባል ሳንታ ክላራ ዩኒቨርሲቲ ውስጥ ጃኮብ አሜዴ የሚባል ሰው ያሳተመው ጆርናል ነው እና ዘ ኢምፓክት ኦፍ ሶሻል ሚዲያ ኦን ሶሳይቲ የሚል ጥናታዊ ጽሑፍ አለ እና ይህ ሰው በጥናቱ እንዳረጋገጠው መጽሐፉ ላይ ምንድን ነው ያለው? የማህበራዊ ሚዲያ አንዱ ጉዳቱ መገለል አይሶሌሽን የሚባለው ነው ይላል። ብቻን መሆን መፈለግ ማለት ነው። እንግዲህ እኛ ኦርቶዶክሳዊነቱን እናቆየውና የሰው ልጅ ራሱ ዝም ብሎ እንደው አሁን እነ ሶቅራጥስ እንኳን በተናገሩት እንኳን ምን ሰው በተፈጥሮ ማህበራዊ እንስሳ ነው ብሏል። እንስሳ ነው የሚለውን እናቆየው። እነ ዳርዊን እነ ላማርክ ያዘዙ እኛ እንስሳ አይደለንም። ግን እንደው የተባለው ግን ማህበራዊነት ከእንስሳት ይልቅ ሰውን ሰው ያሰኘው ማህበራዊነት ነው ተብሎ እንኳን እንደው በዓለሙ እንኳን ተጭኖብናል። የነፍሱን ብንተው ማለት ነው። ከሰዎች የሚገኝ ጥቅም አለ። ሰዎች ይመክሩናል፣ ያስቡልናል። ከነሱ የምንማራቸው ነገሮች አሉ። ፍቅርን መስጠትም አለብን። ፍቅርን መቀበልም ፍቅርን መስጠትም፣ ምህረት ማድረግም ምህረት መቀበልም አለብን። ስለዚህ ሰው እንድናጣ ይሄ ምን አድርጓል? ብቸኝነት፣ ከሰው ጋር ማውራት፣ ጓደኛ አለመኖር፣ ከባልና ሚስትን ማለያየት። ለምሳሌ ባልና ሚስት ቁጭ ስሉ በቃ ሰውየውም ስልኩን ይዞ ቁጭ ይላል፣ ሴትዮቱም ስልኳን ይዛ ቁጭ ትላለች። ከዛ በኋላ ስለዚህ አንድነት የለም ነው። ጋብቻ የተመሰረተው ለአንድነት ነው፣ ለመወያየት ነው። ባልና ሚስት ተወያይተው ያቅዳሉ፣ ሀብት ያፈራሉ፣ በልጅ አስተዳደግ ላይ ይወያያሉ፣ ስህተቶቻቸውን ያርማሉ፣ መልካም ስነ ምግባራትን ያስቀጥላሉ፣ መጻሕፍትን ያነባሉ፣ መጽሐፍ ቅዱስን ያነባሉ፣ ይወያያሉ፣ ይመካከራሉ። አንዱም የሚያገባ ብቸኝነት ማራቅ ነው። ብቸኝነት የሚርቀው ከሰው ጋር ነው። ለሰው ልብሱ ሰው ነው። ቅዱስ ወግሪስ እንደነገረን ለወፍ ላባው ለሰይፍ ሰገባው እንደሆነ ለሰው ልብሱ ሰው ነው ብሎ ተናግሮ፣ ለሰው ልብሱ ሰው ነው። ከሰው እንድንለይ ያደርገናል። አይታችሁ እንደሆነ እኔም 1 2 3 ጊዜ አይቻለሁ። በውጭ ሀገራት ባስ ውስጥ ባቡር ውስጥ ሲሄዱ ሁሉም ሰው ኤርፎን እና ስልክ ላይ ነው ያለው። ማንም ሰው ደህና ዋልክ እንኳን አይባልም። ባስ ስቴሽን ላይ ወይም ደግሞ ትሬን ስቴሽን ላይ፣ የባቡር ስቴሽን ላይ፣ የባስ ስቴሽን ላይ ቆሞ ባሷ ምናልባት በውጭ ሀገር አሁን ስለሰለጠነ ባቡሯ ከስንት ደቂቃ በኋላ እንደምትደርስ አውቆ ከቤት ውስጥ ከባቡር ስቴሽኑ ስንት ደቂቃ እንደሚፈጅበት አውቆ ነው የሚወጣው። ይችኛይቱ ካለፈች ይችኛዋ ከዚህ ደቂቃ በኋላ ትደርሳለች ብሎ ነው የሚሄደው። እንደው እዚያ እንኳን 5 ደቂቃ 10 ደቂቃ የመቆም እድል ካለው እዚያ የሚጠብቀውን ሰው ደህና ዋልክ እንኳን አይለውም። ሰው የሚባል ጠልቶ ቁስ ላይ መመሰጥ። ሰው እኮ ውብ ፍጥረት ነው። በራሱ ሰዎች ውቦች ናቸው። ሰሎሞን ተናግሯል። እግዚአብሔር በምድር ላይ ሰዎችን ውብ አድርጎ እንደፈጠራቸው ይሄን ብቻ አየሁ ብሎ ተናግሯል። እና ሰው ውብ ነው። ከሰው የሚገኝ ውበት አለ። የጥበብ ውበት አለው፣ የንግግር ውበት አለው፣ የፍቅር ውበት አለው። ሰዎች ሁሉ ያስፈልጉናል። ስለዚህ ከሰው እንድንገለል ያደርጋል። ይሄ ደግሞ ትዳርን አበላሽቷል፣ ጉርብትናን አበላሽቷል። አሁን በፈረንጆቹ ዓለም ሲታይ አንድ አፓርታማ ውስጥ ይኖራሉ። ጉርብትና መኖራቸው 20 ዓመት 30 ዓመት 10 ዓመትም 5 ዓመትም እንኳን ቢኖሩ መኖራቸው እንኳን እንዳይታወቅ፣ እዚያ ውስጥ ማን ይሩን ማን አይታወቅም። ጋዜጣ የሚያቀብሉ ሰዎችም መጥተው በታች በሮቹ ሲገጠሙ የጋዜጣ ማስገቢያ እንዲኖራቸው ተደርጎ የሚገጠሙ፣ ጋዜጣ የሚያስገባውን ሰው እንኳን አያየውም፣ በውስጥ አስገብቶለት ይሄዳል። ጋዜጣም ሆነ ሌላ የመንግስት መረጃ ቢኖር ማንም ከማን ጋር አይገናኝም። የሚበላውን የሚጠጣውን ነገር ኦንላይን ያዛል። በጉርብትና ጨርሶ ስለማይገናኙ ሞቶ ሰውየው ሸቶ ሽታው ሲረብሻቸው ብቻ ሲገምቱ ለፖሊስ ደውለው ወይም በአሜሪካ 911 የሚባለው ደውለው መታቸው አውጡት የሞተ ሰው አለ ተብሎ በዚህ ነው የሚወጣው። እንደዚህ ሆኖ ሰው እስኪጠፋ ድረስ ራስ ወዳድነት፣ የእናት አባትና ፍቅር ጠፍቶ ልጆች በእናት አባት መጦር ላይ ግድ እንዳይኖራቸው፣ እናት አባት ሲሸመግሉ በቃ ከመንግስት አረጋዊ መጦሪያ ይጣላል። ሰው ለእናት አባት ግድ የለውም፣ ለራሳቸው ነው የወለዱኝ እንዲል ያደርገዋል። እናት አባት 18 ዓመት ልጅ ከሞላው በኋላ ግድ እንዳይኖረው አድርጎናል። አሁን ሰው
በተለይ ኢትዮጵያውያን ልጅ በማሳደግ ላይ በውጭ ሀገር የሚኖሩት በጣም እየተቸገሩ ነው ያሉ። አዲስ አበባም ይሄ ነገር እየመጣ ነው። የሚቸገሩት ምንድን ነው? መጀመሪያ ለልጆቹ ጊዜ አልተሰጣቸውም። ሰው በስራ ሲጣደፍ ልጆቹን ለማሳደግ ሀገር ውስጥ ውጭ ሀገር ያለው ሰውም ሀገር ውስጥ ያለውን ቤተሰቡን ለመርዳት የሚሆን ገንዘብ ለማጠራቀም 24 ሰዓት ይሰራል። ለልጆቹ ጊዜ የለውም። ምናልባት ማታ ሲመጣም ስልኩን ይዞ ይቀመጣል። ቀድሞ በልጅነቱ ጊዜ ያልሰጠው ልጅ ትምህርት ቤት ላይ ፒር ፕሬዠር አለ፣ የጓደኛ ተጽዕኖ። ከግብረ ሰዶማውያን ጋር አብረው ይማራሉ። ከሌሎችም ነገሮች ጋር አሁን ሊናገሩ የሚያሳፍሩ ሰዎች ጋር አብረው ይማሩና 18 ዓመት 17 ዓመት አይምሮው ላይ ስራ የተሰራበት ልጅ ወደ ሱስ ሲገባ፣ ወደ ግብረ ሰዶም ልሄድ ነኝ ሲል፣ ሌላ ችግር ውስጥ ሲገባ ከዚያ በኋላ ብናደርገው መሰበር እንጂ ማቃናት አይቻልም። የደረቀ እንጨት እንደማለት ነው። እግዚአብሔር ግን ያ ማለት ግን እንደዚህ የሆነባቸው ሰዎች ቢኖሩ በእግዚአብሔር አምነን ጥረን መመለስ እንደምንችል ማመን አለብን። ግን አስቸጋሪ ነው። እንዲያ ከመሆን በፊት ልጆች ላይ መስራት። ስለዚህ ለልጆች ጊዜ እንዳይሰጣቸው ሆኗል። ትኩረት በእውነት ማድረግ አለብን። ህፃናት ትኩረት ስላልተሰጣቸው ትውልድ እያጣን ነው። ስለዚህ ለቤት ብዙ ትዳር የሚበተነው እንደዚህ ነው። ጊዜ በአይሶሌሽን ነው። የራሴ ፕራይቬታይዝ ነው እየተባለ ሚስትም ለብቻዋ ባልም ለብቻው እየተደረገ መጥፋት አለ። ስለዚህ ጉርብትና መኖር አለበት። ድሮ አባቶቻችን በኢትዮጵያዊነት ባህል የመጽሐፉን እንኳን ብንተወው እንኳን አብሯቸው ከሚኖረው ከወዳጃቸው ጋር ፍርድ ቤት ተካሰው አውራጃ ወረዳ ነው የሚባለው ድሮ ሊካሰሱ ሲሄዱ እንኳን ከሚከሱት ሰው ጋር እያወሩ ስንቅ እየተካፈሉ ነው የሚሄዱት። የሚያጣላቸው ጉዳዩ ብቻ ፍርድ ቤት ሲደርሱ ነው። ስለዚህ ሁላችንም ከጓደኛ ጋር ማውጋት ራሱ ትርፍ እንዳለው ማሰብ አለብን። ሰው ጋር ማውራበት ሚዲያ ላይ ባዳምጥ ይሻላል እየተባለ ከሰው ጋር አውግተን የሚገኘውን ፍቅር ራሱ እንድናጣ አድርጎናል። ይህ እንግዲህ አጠቃላይ እንደው ከሰውነት ስናየው ነው፣ ከሰብና ስናየው ነው። ኦርቶዶክሳዊ ስንሆን ደግሞ ኦርቶዶክሳዊ መሆን ማለት በህብረት መሆን አንድነት ነው። ናምን ባህዶ አምላክ ብለናል። ናምን ባቲ ቤተክርስቲያን ብለናል። ናምን ባቲ ጥምቀት ብለናል። ስለዚህ አንድ ሃይማኖት አሐቲ ሃይማኖት አሐዱ እግዚአብሔር አሐቲ ጥምቀት ኤፌሶን ምዕራፍ 5 ቁጥር 5 ላይ ሲናገር ቅዱስ ጳውሎስ አንድ ሃይማኖት አንድ ጥምቀት ነው ያለን፣ አንድ እግዚአብሔር። ስለዚህ አንድ ቁርባን ነው ያለን። ስለዚህ መሰብሰብን መውደድ አለብን፣ አንድ መሆንን። ስለዚህ መገለል፣ ከሚስት መነጠል፣ ከባልንጀራ መነጠል። እንደውም እውነት ለመናገር ሁላችንም ኃጢአተኞች ነን። ግን ብዙ ወንድሞች እህቶችን በንስሐም በምክርም ሳገኝ አብዛኞቹ ኃጢአቶች ሰው የሚወድቅባቸው ኃጢአቶች ብቻን ከመሆን የሚመጡ ናቸው። ከሰው ጋር ቢሆን አንድ ሰው የሚሻለውን ብቻህን ሁን ይለውና ብቻውን ሲሆን በኃጢአት እንዲወድቅ ያደርገዋል። ስለዚህ ያ እንዳይሆን ከወንድሞቻችን ጋር መሆንን መውደድ አለብን። ከወንድም ጋር መሆን እንድናፈራ ያደርገናል። ከሰው ጋር የምናሳልፈውን ጊዜ የባከነ እያስመሰለ ከሚዲያ ጋር የምናሳልፈውን ግን እንደ ወርቅ ሊያስመስልብን ይችላል። ይህንን ነው ሁላችንም መጠቀም ያለብን። ቅዱስ ጳውሎስ ይህን ድግማ የበረነ ዘከማ ያለምዱ ካልአን ዕብራውያን ምዕራፍ 10 ቁጥር 25 ላይ ሲናገር ሌሎች እንደሚያደርጉት መናፍቃን መለየትን እንደሚወዱት፣ ግላዊነትን እንደሚወዱት፣ መነጠልን እንደሚወዱት እኛ ግን ጉባኤያችን መሰብሰባችን አንተው ብሎ ተናግሯል። መሰብሰብ ኦርቶዶክሳውያን ናሁ ሰናይ ወናኡ አዳም ሶቤ ህልው አሃው እውረ እነሆ ወንድሞች በህብረት ቢቀመጡ ያማረ ነው ብሏል ቅዱስ ዳዊት መዝሙር 32 ቁጥር 1 ላይ ወበከመ ጠለ አርሞኔም ዘይወርድ ዲበ አድባረ ጽዮን በጽዮን ተራሮች ላይ እንደሚወርደው እንደ አርሞኔም ጠል እስመ ያዘዘ በረከቶ እሚዜው እስከ ለዓለም። እግዚአብሔር በሚሰበሰቡ አንድ ላይ በሚሆኑ ወንድሞች እህቶች መሃል በረከትን እንደዚህ ያዛል፣ በረከትን ያወርዳል። ጌታችንም የማቴዎስ ወንጌል ምዕራፍ 18 ቁጥር 21 ላይ ሲናገር ሀባለው ክሌቶ ሰለስቱ ጉባኤ በስሜ አነ ሄሉ ማይከሊሁም፣ በስሜ በህብረት ቢሰባሰቡ እኔ በዚያ እገኛለሁ። ብዙ ትርጉም አለው። እዚያ ውስጥ አንገባም። የቤተክርስቲያን ትርጉም በጊዜው እንማረዋል። 2-3 ነው ቢሰበሰቡ በስሜ እገኛለሁና ከሚያምን ወንድም ጋር ከሚያምን እህት ጋር አንድ ላይ መቀመጥ፣ አንድ ላይ መወያየት፣ አንድ ላይ አቡነ ዘበሰማያት መድገም ትርፍ አለው። ከወንድም ጋር መሆን ከእህት ጋር መሆን ትርፍ አለው። ለኃጢአት የምንሰጠውን ጊዜ ለሰው ብንሰጠው ፍቅር እናተርፍበታለን። ከሰው ጋር ከመሆን ነገር ነው ጠብ ነው የማተርፈው፣ ሐሜት ነው የማተርፈው እያስባለ አውቆ ሐሜቱን ማቆም ነው እንጂ ከወንድም መነጠል ከሰው መነጠል ከሰይጣን ጋር ለመተባበር የሚያደርግ ነው። ታውቃላችሁ
ፍየሎችን በግራ በጎችን በቀኝ ያቆማል ክርስቶስ ሲመጣ። ፍየል የተባለ የፍየል አንዱ ጠባይዋ መነጠል ነው፣ መኮብለል ነው፣ ከመንጋ ትነጠላለች። ስለዚህ ኃጥአን ጠባያቸው አንዱ መለየት ነው፣ ብቸኝነት ነው። ስለዚህ ህብረታዊ እና ይሄ ራስ ወዳድነት እንዲነግስብን የሰው ነገር እንዳያገባን እንድንሆን አድርጎናል። ምን አገባኝ እንድንል ግድ የለሽ እንድንሆን አድርጎናል። እና ማንም ለቤተሰቡ የማያስብ ደግሞ ነፍሰ ገዳይ ነው ተብሏል። ማንም ኦርቶዶክሳውያን መጀመሪያ ቤተሰቦቻችን ናቸው። ከዚህ ሲያልፍ ደግሞ ሰው ሁሉ ዘመዳችን ነው። የሰው ዘር በሙሉ ያመነም ይሁን ያላመነ ከሰው ጋር መሆን እንዳይኖረን አድርጓል ማለት ነው። ፌስቡክ፣ ቲክቶክ፣ ኢንስታግራም፣ ሜሴንጀር፣ ቴሌግራም፣ ቫይበር ጨምሩ፣ ኢሞ፣ ከዛ ዋትሳፕ፣ ትዊተር፣ ሌላ በጣም ብዙ አለ ደግሞ ምናምን ስካይፕም ቢሆን ዙም፣ ሌላ ደግሞ የሆነ ነገር በጣም ብዙ ነገሮች ነው ያሉት ማለት ነው። እነዚህ ሁሉ ለምንድን ነው ክሬት የተደረጉት? ሰው እንደማይረካ በደንብ ታውቋል። ስለዚህ 10 ደቂቃ ቫይበር ላይ ትቆያለህ፣ 20 ደቂቃ ቴሌግራም ላይ ትቆያለህ፣ 30 ደቂቃ ዩቲዩብ ላይ ትቆያለህ፣ 5 ደቂቃ ጉግል ላይ ትቆያለህ፣ 15 ደቂቃ ፌስቡክ ላይ ትቆያለህ፣ 20 ደቂቃ ኢንስታግራም ትቆያለህ፣ 20 ደቂቃ ሜሴንጀር ላይ ትቆያለህ፣ 10 ደቂቃ ደግሞ ያው ቴሌግራም ትቆያለህ፣ 20 እናድርገው ደግሞ መልሰን ኢሞ ውስጥ ትቆያለህ። ይሄ ሰውዬ እንዴት ያለ ጭንቅላት ነው ያለው? ከዚያ በኋላ ምንም ሀሳብ የለውም። ሁሉን አግብቶ ሁሉን ፈቶ ያድራል። በቃ እንደዚህ ነው በሀሳቡ ማለት ነው። ሁሉን ጨብጦ አንድም ግን እጁ ላይ የሌለው ሰው ሆኖ ይቀራል ማለት ነው። ዓለም ሰዎችን ልብ ብላችሁ ስሙ። ዓለም ሰዎችን የምትጎዳበት ዋናው መንገድ ምንድን ነው? ማባከን። እስኪ ማባከን ነው በሉ በደንብ አድርጎ ማባከን ማለት አንድ ጸሐፊ ስለ መነኩሴ ሲናገር ጻፈው ነገር መነኩሴ ማለት ትኩረት ያለው ትክክለኛው ምንድን ነው ሰው ማለት ብሎ ተናግሯል። ግን ስትኖሩ ከመባከን ተጠበቁ ነው። ምንም የማታፈሩበት ሜዳ ላይ አትሰማሩ። ምንም የማታፈሩበት ሜዳ ላይ አሁን በጣም አንድ ሰውዬ የተናገረው ነው። አሜሪካዊ ሰውዬ ነው እና አሜሪካ ደነቆረች ብሎ ነው ሰውዬው የሚናገረው። መጽሐፉን ነው ያነበብኩት። በጣም ትልቅ ሳይንቲስት ነው። አሜሪካ ደነቆረች እባካችሁ ተብሏል። ያደነቆራት ደግሞ ሶሻል ሚዲያ ነው ብሎ። ምክንያቱም ሰው በጣም ብዙ እውቀት ሚዲያ ላይ ስለሚያገኝ ያንን እያየ ብዙ የማውቅ እየመሰለው ግን ምንም የማያውቅ ላለመስማትም የሚፈልግ ትውልድ። ለምሳሌ ምንድን ነው የሚለው? እንደዚህ ታውቃለች ሰርች ላድርገው ነው የሚለው። አያውቅም፣ አያነብም። ሁሉን የማውቅ ይመስል ሁሉ እጁ ላይ ያለ ይመስለዋል። ነገር ግን ምንም የለው። ሌላው ቀርቶ ስልክ እንዴት ያለ ሱስ እንደሆነ ታውቃላችሁ አይደል? ለምሳሌ አሁን ሪከርድ ታደርጋላችሁ። ሪከርድ እያደረጋችሁ ነው፣ ጥሩ ነው፣ እየነቀፍኳችሁ እንዳይመስላችሁ። ግን ሪከርድ ማድረግ ራሱ ግን ችግር እንዳለው ታውቃላችሁ። አይ ሪከርድ ስላደረኩት ኋላ ተኝቼ ሰማዋለሁ ብሎ የማይሰማ ሰው ይኖራል። እየተማረ ይቀንሳል። የመያዝ አቅሙ ጓግቶ መዝግቦ ባይምሮ የመያዝ አቅምን ይቀንሳል እሱ ራሱ። እና በጣም አሁን ፈረንጆቹ በጣም ከብዙ በሽታዎች አንድ በሽታ ተደርጎ ፎን አዲክትድ የሆነ ሰው ራሱ አንድ በሽታ ሆኗል። አማካሪ እያስቀመጡ ነው ዶክተሮች። እኔ አይቻለሁ ራሱ እንደው ብዙ ሀገር እንኳን አልሄድኩም። አንድ ቦታ ብቅ ብዬ ባስ ውስጥ ዝም ብሎ ሰው ኤርፎን እና እዚህ ዝንጀሮ ነው የሚመስል ሰው ሁሉ እያደረገ ማለት ነው። ደህና አደራችሁ ይባላል። የኛ ሀገር ሰው እኮ ደህና አደራችሁ፣ ደህና ናችሁ፣ ልጁም ከብቱም ደህና ነው ብሎ ነው የሚንተ ደህና አደራችሁ አይልም። ዝም ብሎ ዝንጀሮ እያለ የሚኖር በጣም ነው የሚያሳዝነው በእውነት ማለት ነው። በጣም ራስ ወዳድ ያደርጋል። እና ከዚህ ለመውጣት መሻገር አለባችሁ። እንድንሻገር ተነሱ ከዚህ እንነሳ በሉ። ተነሱ ከዚህ እንሂድ በሉ እስኪ